ድምፁ አስረቅራቂ ነው። ጉሮሮው ቃላትን ለማውጣት የሰላ የተለያዩ ነሽዳዎችን ማድረስ የቻለ ወጣት ነው። በእስልምና ሃይማኖት ተከታዮች ዘንድ የተወደደ ለወጣቶቹ ደግሞ መልካም አርአያ የሆነ የቁርአን ሐፊዝና ሙነሺድ እንደሆነም ታውቋል። ሙሐመድ ሰኢድ ታዲያም አሁን በድንገት ሕይወቱ በማለፉ ብዙሃን እያዘኑም ይገኛሉ። ወይኔ ጓደኛዬ ወዳጄ እያሉ የሚያነቡለት ብዙ ናቸው። ሕይወቱ ከማለፉ በፊት በማህበራዊ ትስስር ገጹ ላይ ያኖረው መልእክትም የበርካቶችን ልብ የሰረቀናም ያሳዘነ ሆኗል። ለመሆኑ ወጣቱ ምን አጋጠመው? እንዳሰሰዋለን። በርካቶችን ያስለቀሰውና ሕይወቱ ከማለፉ በፊት ያስተላለፈው መልእክቱስ ምን ይሆን? እንመለከተዋለን። እንደምን አላችሁ የጎራ ስቱዲዮ ቤተሰቦቻችን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃችኋለን። ዛሬ የሙሐመድ ሰኢድን ህልፈተ ሕይወት አስመልክቶም የወጡ መረጃዎችን አካተን ይህንን መሰናዶ አሰናዳን። እስከ መጨረሻው ተከተሉን። ወጣቱ ሙነሺድ ሙሐመድ ሰኢድ የተወለደው በወሎ መዲና ደሴ ከተማ ነው። ያደገውም በዚያው ነው። አስተዳደጉ እንደ ማንኛውም የደሴ ልጅ ቢሆንም ወደ ሃይማኖቱ የቀረበ ልጅ እንደነበር ይነገራል። ልጅነቱን ባሳለፈበት መንደር ውስጥ ከሁሉ ጋር ተግባቢ፣ ሳቂታና ተጫዋች እንዲሁም በሁሉ ዘንድ ተወዳጅ መሆኑም ይታወቃል። ተግባቢነቱ ከእስልምና እምነት ተከታዮች ብቻ ሳይሆን ከክርስቲያን ጓደኞቹናም አብሮ አደጎቹም ጭምር ነው። ወጣቱ ሙሐመድ ሰኢድ በመግቢያችን ላይ እንደጠቀስነው የቁርአን ሐፊዝናም ሙነሺድ እንደሆነም ይታወቃል። በልዩ ልዩ ነሽዳዎቹ ደግሞ በመላው ህዝበ ሙስሊም ዘንድ እንዲታወቅም ሆነም በተለይም ፊዳካን፣ ስጦታይም፣ አፈር የጫኑና መሰል ነሽዳዎቹ እጅግ የሚታወቁ ናቸው። ከሁሉ በላይ ደግሞ ሁሉም ሙስሊሞች አንድነታቸው እንዲጠበቅ ትልቅ ምኞት እንደነበረው የተለያዩ ሚዲያዎች ጠቁመዋል። ሙሐመድ ሰኢድ ባለትዳር የቤተሰብ አስተዳዳሪ እንደነበር ይታወቃል። በመሰረተው ቤተሰብ 4 ልጆችን የወለደ ሲሆን በመልካምናም በስነ ምግባር ልጆችን ያሳድግ እንደነበረም የሚያውቁት ይናገራሉ። ኡስታዝ በድር ሁሴን ስለ አሳዛኙ ሙሐመድ እንዲህ ይላል። ተወዳጅ ወንድማችን ሙሐመድ ሰኢድ በዘንድሮ ረመዳን መጨረሻም ኡምራ መሄድን ከመጠን በላይ ፈለገም። ብዙ ወንድሞችን ስለዚህ ጉዳይ ማማከር ጀመረም። ኧረ እባክህ አንተ እኮ አቅም የለህም፣ ዋጋው ደግሞ ውድ ነው ሲሉ ነገሩት። ኧረ በፍጹም ብሎ መለሰ ሙሐመድ። ከረመዳን በኋላ ብትሄድ ይሻላል ብለው ሊያግባቡትም ሞከሩም። አይሆንም፣ የረመዳን መጨረሻዎቹን ቀናት ኡምራ ነኝ አለ ፈርጠም ብሎም። ምንድነው ደግሞ አንተ የመጨረሻ አደረግከው እኮ ብለው ሲቀልዱበት ያው በሉት ብሎ መለሰላቸው ይላል ኡስታዝ። ከዚያም ቪዛ ፍለጋም ተንከራተተም፣ ወጣ ወረደ። ፈጣሪ ፈቀደና ህልሙ ተሳካ። ሰዎች ገንዘብ ስላላቸው ብቻ ሳይሆን ሲጠሩ ብቻ ወደሚሄዱበት የፈጣሪ ቤት ሄደ በማለት ይጨምራል ኡስታዙም። የሚወደውን ስፍራ ረገጠም። ኡምራን ፈጽሞ መዲናን ዘይሮ ወደ ሀገር ቢመለስም በድንገት ወደ አኺራ ሄዷል ይላል። እውነትም የመጨረሻው ኡምራ ነበረች በማለት ኡስታዝ በድር በሐዘን መናገሩ ነው የተሰማው። ኡስታዝ በድር ሁሴን በአባድር መስጂድ ላይ ሽኝቱ ላይ የተናገረው ሐሳቡ ነው ይህ ያቀረብንላችሁ። በበርካታ ሙስሊም ኢትዮጵያን ዘንድ የተወደደው ይህ ወጣት ሕይወቱ በድንገት የተቀጠፈው ምን ቢያጋጥመው ነው? አስከትለን የምንመለከተው ነው። ከረመዳን 24 ጀምሮ እስከ ሸዋል 3 ድረስ ሐረም እያደረገም ስለመሰንበቱ የሃሩን ሚዲያ መረጃ ይጠቁማል። ወደ ሀገር ቤት እስኪመለስበት ድረስ በመዲና ዘይራ እያደረገ እንደቆየም መረጃው ይጨምራል። ፊዳካን፣ ስጦታይም፣ አፈር የጫሩና መሰል ነሽዳ ስራዎችን በማቅረብ የሚታወቀው ወጣቱ ሙሐመድ ሰኢድ ባጋጠመው ድንገተኛ ህመም ምክንያት ድንጋጤ የተሰማቸው ወዳጆቹና ቤተሰቦቹ ወደ ሕክምና ተቋም ይወስዱታል። ቦታው ደግሞ አሚን አጠቃላይ ሆስፒታል ነበረም። በወቅቱ ነገሩ ድንገት ስለነበር ለሞት የሚያደርሰው የከፋ ነገር ይፈጠራል ብለው አላሰቡም ነበር። ሁኔታው ግን እንደታሰበው ሳይሆን ቀረም። ሕክምናውን ሲከታተል ቆይቶም ትናንት ሐሙስ አመሻሽ ላይ ሕይወቱ እንዳለፈም የተለያዩ ምንጮች ይጠቁማሉ። ያኔ ቤተሰቦቹ የሚሆኑትን አጡ፣ ወዳጆቹና ጓደኞቹም እንዲሁም። የህልፈቱ ዜና በተለያዩ ሚዲያዎች መሰራጨት ከጀመረ በኋላ በነሽዳዎቹ የሚያውቁት ሁሉም ሐዘናቸውን ሲገልጹ አምሽተዋል። ከዚያም በኋላ አዲስ አበባ መከኒሳ በሚገኘው አባድር መስጂድ ሰላተል ጅናዛው ተደርጎለት የቻሉ ሁሉ ወደዚያ በማቅናት ሂደቱን ተከታትለው አምሽተዋል።
ትናንት አመሻሽ በእንዲህ ያለ መንገድ በድንገተኛ ህመም ህይወቱ ያለፈው የቁርአን ሐፊዙ ሙነሺድ ሙሐመድ ሰኢድ ሰላተል ጀናዛው ወደ ተወለደባት ደሴ ገባም። ከዚያም ከጁምዓ በኋላ ሰላተል ጀናዛው በዚያው በደሴ አረብ ገንዳ መስጂድ ከተሰገደበት በኋላ በደሴ ካራጉቱ ጉጅ መካነ መቃብር ስርዓተ ቀብሩ መፈጸሙ ነው የተነገረው። በዚያም በርካታ ሙስሊሞች፣ ቤተሰቦቹ፣ ወዳጆቹ እንዲሁም የደሴ ከተማ ነዋሪዎች በተገኙበት መፈጸሙ ነው የተነገረው። ታዲያ ይህንን ያዩ ሁሉ እያለቀሱ በከፍተኛ ሐዘን ላይ መሆናቸው ቢታወቅም ከሁሉ በላይ የባለቤቱና የልጆቹ ሐዘን ግን የከፋ ስለመሆኑ ተነግሯል። በርካቶችም እንዴት ችላው ይሆን እያሉ ስለ ባለቤቱ እያዘኑ ይገኛሉ። ሙሐመድ ሰኢድ ህይወቱ ከማለፉ ቀደም ብሎ በማህበራዊ ሚዲያ ትስስር ገጹ ላይ ያስቀመጠው መልእክት የበርካቶችን ልብ የነካ መሆኑ ተነግሯል። መልእክቱም ሞት ለሁሉም የማይቀር መሆኑን በመጠቆም የዱንያ ህይወት እንደ ታክሲ ነች፣ ሁሉም ተራውን ጠብቆ ይወርዳል በማለትም አስቀምጧል። ከዚህ በተጨማሪም ከሸክሞች ሁሉ እንደ ዕዳ የሚከብድ የለም፣ አላህ ይክፈልልን ሲልም ለተከታዮቹ ማድረሱን ተመልክተናል። ታዲያም እነዚህ መልእክቶቹን የተመለከቱ ሁሉም እጅግ ልባቸው ተሰብሮም በሐዘን ላይ ይገኛሉ። የሃሩን ሚዲያ መረጃ እንዲህ ይላል። ሙነሺድ ሙሐመድ ሰኢድ የአራት ልጆች አባት ሲሆን የቲም ልጆችን መንከባከብ የሁሉም ሙስሊም ኃላፊነት እንዲሆን ጥሪ ቀርቧል በማለት በመረጃው አካፍሏል። ለየቲም ልጆቹ የምንለግስለት ስጦታ ካለም በልጆቹ እናት በባለቤቱ አካውንት የምንችለውን እንድንነይትም ጥሪ አቅርቧል። ታዲያም በባለቤቱ በልጆቹ እናት የተቀመጠው አካውንት ቁጥር ኮሜንት ላይ እናኖርላችኋለን። የምትችሉትን ድጋፍ እንድታደርጉም እኛም በሚዲያችን ስም እንጠይቃለን። ከደሴያችን አብራክ የተገኘውና በኢስላማዊ ነሽዳዎቹ የሚታወቀው ሙሐመድ ሰኢድ ገና በለጋ ዕድሜው ሕይወቱ በማለፉ እናዝናለን የሚሉት የደሴ ወጣቶች ናቸው። ፈጣሪ ነፍሱን እንዲምረው ለቤተሰቦቹና ወዳጆቹ በሙሉ መጽናናትን የሚመኙም ብዙሃን ኢትዮጵያውያን ናቸው። ሐዘናቸውን ከሚገልጹት መካከል ደግሞ ክርስቲያን ወንድሞቹም ይገኙበታል። እኛም ለቤተሰቦቹ፣ ለወዳጆቹ እንዲሁም ለመላው ሕዝበ ሙስሊም ሁሉ ፈጣሪ መጽናናት እንዲሰጥልን ተመኘን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። ዛሬ በእስልምና እምነት ተከታዮች ዘንድ እጅግ የሚታወቀው ወጣቱ ሙሐመድ ሰኢድን ህልፈተ ህይወቱን በሚመለከት ያጋጠመውን ነገር አይተን ስለ ቤተሰቦቹና ዛሬ ስለተከናወነው ስርዓተ ቀብሩ በጠቅላላ መረጃውን አጠናቅረን በእንዲህ ያለ መንገድ ወደ እናንተ አደረስን። ስለተከታተላችሁ እናመሰግናለን። በሚቀጥለው እስክንገናኝ መልካም ጊዜ ለእናንተ ይሁን።